ሰላም ጤና ይስጥልኝ። በዚህ ዓለም ላይ ስንኖር ሪስክ ወይም ስጋት የትም አለ፣ የትም አይቀርም እና ጤናችንን ከቀን ወደ ቀን የምናበላሽባቸው መንገዶች እጅግ በጣም ብዙ ናቸው። ህይወታችን ቀላል ለማድረግ የተፈበረኩ መሳሪያዎች እና የአሰራር ዘዴዎች ወይም የአኗኗር ዘዴዎች በሌላ መንገድ አደገኛ ሆነው ይመጣሉ። ህይወታችን ጋር ከፍተኛ ቁርኝት ያላቸው የዲጂታል ስራ ቦታዎች የሚያስከትሏቸውን የስራ ላይ ጉዳቶችን ነው የምነግራችሁ። ደግሞ ጉዳቱ የበለጠ የከፋ ይሆናል። ምክንያቱም በስራ ላይ የምናሳልፈው ጊዜ 8 ሰዓት እና ከዚያ በላይ ሊሆን ስለሚችል በቢሮአችን ወንበሮች እና ጠረጴዛዎች አሉን፣ ኮምፒውተሮች፣ ታብሌቶች፣ ስልኮች እና ሌሎችም ለስራ የምንጠቀምባቸው የዲጂታል መገልገያ መሳሪያዎች አሉ። በመሆኑም የዲጂታል መሳሪያዎችን ተጠቅመን ስራ በምንሰራበት ጊዜ ባልተስተካከለ ወንበር እና ባልተስተካከለ ጠረጴዛ ላይ ስንቀመጥ ስንሰራ እንዲሁም ደግሞ ሌሎች የቦታ መጨናነቅ መጥበብ ይኖራል። በአጠቃላይ የስራ ቦታ ካልተመቻቸ አደገኛ የወገብና የመገጣጠሚያ ጉዳቶች ይከሰቱብናል። እንዲህ አይነት የስራ ላይ ጉዳቶች ወይም ህመሞች ኤርጎኖሚክስ ጠንቆች ተብለው ይጠራሉ። እነዚህም በቤቱ ወይም በስራ ቦታዎች ላይ እንደሚገጥሟቸው እርግጠኛ ነው። ይህን አስመልክቶ የተለያዩ ጥናቶች ተደርገዋል። በሚያስደነግጥ ሁኔታም አንድ አማካይ ሰው በቀን 7 ሰዓት ላይ ስክሪን በመመልከት ያሳልፋል። በዚህም የተነሳ እንግዲህ የተለያዩ የመገጣጠሚያና የጀርባ ህመሞች እንደሚያስከትሉ ነው ጥናቱ የሚያመለክተው። ለምሳሌ የጀርባ ህመም ብንመለከት በ50% እንደሚጨምር ይህ ጥናት ያመለክታል። ለዋነኝነት የረዥም ጊዜና የአጭር ጊዜና የረዥም ጊዜ ተብሎ ይከፈላል። ምናልባት አሁን በምንሰራበት ጊዜ ህመሙ ላይሰማ ይችላል። ነገር ግን በቀናት፣ በወራት እንዲሁም በአመታት ቀስ እያለ ወደ ተለያዩ የመገጣጠሚያና የጀርባ ህመም ይዘልቃል። ይህንን አስመልክቶ የሚከተሉ ህመሞችን ወይ የአጭርን ጊዜና የረዥም ጊዜ የመካከለኛ ጊዜ የህመም ምልክቶችን ልንገራችሁ። የአጭርና የመካከለኛ ጊዜ የሚከሰቱ ህመሞች ወይም ጉዳቶች የጡንቻ ውጥረት ወይም መርገብገብ፣ የእንቅልፍ ችግር ወይም የእንቅልፍ ማጣት፣ ጊዜያዊ የአካል ወይም በእግሮች ላይ የመደንዘዝ ወይም የመዛል ስሜት ምልክቶች፣ እንዲሁም ደግሞ የእጅና የእግር መድከም ወይም መዛል ነገሮች ሊታዩ ይችላሉ። የአደገኛ የረጅም ጊዜ ተብለው የሚመደቡት ደግሞ የዲስክ ችግሮች ወይም መንሸራተትን ጨምሮ የእግር እብጠት፣ ስር የሰደደ ዝቅተኛ የጀርባ ህመም፣ በእግር ላይ የሚወጣ ህመም፣ የነርቭ መጨናነቅ በእጆች ወይም በእግር ላይ፣ ስር የሰደደ የትከሻ የጅማት ጉዳቶች ይኖራሉ። ቋሚ የሰውነት ቅርጽ ለውጦችም እንዲሁ ይኖራሉ። እሺ ታዲያ ምን ይደረግ የሚለው ደግሞ የመከላከያ መንገዶች ምንድናቸው የሚለውን ስንመለከት ለህግ አውጪዎች ምስጋና ይግባቸውና ከመሰል የስራ ላይ ጉዳቶችና ጠንቆች ሰራተኞች እንዳይጎዱ በማሰብ የዓለም የስራ ድርጅት ሀገራት ሰራተኞቻቸውን ደህንነት ለመጠበቅ የተለያዩ የስራ ላይ ህጎች እንዲወጡ ያዘዛሉ ወይ ደግሞ ያሳስባሉ። ይህን ተከትሎ በእኛም ሀገር የተለያዩ ህጎች አሉ። ባለፈው ቪዲዮ እንደፈረዱላችሁ ከነዚህ ጋር እነዚህ ህጎችን አስመልክቶ የሲቪል ሰርቪስ እና የአሰሪና ሰራተኛ ጉዳዮች ቁጥር 1156 አለ። እንዲሁም ደግሞ በተጨማሪ የሙያ ደህንነትና ጤንነት መመሪያዎች አሉ። እነሱን በመጠቀም እንግዲህ የስራ ላይ መብቶቻችንን ማስከበር እንችላለን። እናንተ ምቹ የስራ ቦታ ከመፍጠርና ከመጠቀም አንጻር መብታችሁንና ጥቅማችሁንም እንዲሁ ማስጠበቅ ትችላላችሁ። ስለዚህ ግትርነታችንና ቸልተኝነታችን አሁኑ በማስወገድ የምነግራችሁን ሁሉ አድርጉ እና እነዚህ ነገሮች ሁሉ ተሟልተው ሁሉም ነገር ተሳክቶ ወይ ተሟልቶ የግብአት መሳሪያዎች እና መገልገያዎች ተሟልተውላችሁ የስራ ላይ ጤንነትና ደህንነትን ከመጠበቅ አንጻር የባህል ችግር አለብን። ግብአቶችን በአግባቡ ያለመጠቀም ባህል አለ። የሙያ ደህንነትና ጤንነት ባህልን ያለመዳበር ሁኔታ አለ። ስለዚህ ወንበሩ ከቀመጡ መሆን ይገባዋል ነው የሚለው። ከዛ በታች ከሆነ ወይም በላይ ከሆነ ጉዳት ያመጣብናል ማለት ነው። ሌላ ክርናችን እንዲሁም ጠረጴዛው ላይ ሲያርፍ 90 ዲግሪ መታጠፍ መቻል አለበት። በተለይም በተጣበበ ቢሮ ውስጥ ሲሆን ለሰራተኞች ወይም በተለይ ለጸሐፊዎች ብዙ ጊዜ እንደዚህ ካልተመቻቸላቸው የክርን ወይ ቅድም እንዳልኳችሁ የክርን ጉዳት ሊመጣባቸው ይችላል እና ይህ ነገር መስተካከል አለበት። ሌላው እግሮች መሬት ላይ ተጣጥፎ መቀመጥ መቻል አለባቸው። አንዱ ከአንዱ መደራረብ የለባቸውም። ከተቻለ ከታች የእግር ማረፊያ ወይም ፉት ረስት የሚባል መደገፊያ ሊኖረው ይገባል። ሌላኛው ረጅም ሰዓት አቀርቅሮ መቀመጥ፣ በየ30 ደቂቃው ተነስቶ ለ2 ደቂቃ ያህል መለጠጥ ወይ ስትሬች ማድረግ ይገባል። ለማንኛውም ለብዙ ጊዜ ተቀምጦ ከመስራት የሰውነት መተጣጠፍ፣ የሰውነት መኮማተር፣ የጡንቻ መድከም፣ ቅድም ያልኳችሁ የተለያዩ የጡንቻና የመገጣጠሚያ
በሽታዎች እንዳይከሰቱ ለ20 ደቂቃ ተነስቶ ለ2 ደቂቃ በየ20 ደቂቃው እየተነሱ ለ2 ደቂቃ ያህል እንቅስቃሴ መስራት አስፈላጊ ነው።